የአፋርን በረሃ ሰንጥቀን ከአዋሽ ጋር አገናኝተን ማረሳችን ብቻ ሳይሆን ማዳበሪያ ከመንግስት ተሰጥቶት የማያቀን ክልል ማዳበሪያ እንዲያገኝ ማስቻላችን በራሱ በጣም ትልቅ ድል ነው። ከዚህ ቦታ ሃርቨስት የምናደርገው ስንዴ ሁሉም ኢትዮጵያዊ ይመገበዋል። ኤክስፖርት ካደረግነው የውጭ ምንዛሬ ለሁላችን የሚጠቅም ነገር ነው። አፋር በጣም ሀብታም ክልል ነው። ለብዙ ነገር መሆን ይችላል። እኛ ኢትዮጵያውያን ከአፋር ወንድሞቻችን ጋር በመተባበር ይህንን ክልል ማልማት፣ ይህንን ክልል ከክልሉ ባሻገር ለሌሎች የሚጠቅም ማድረግ ያስፈልጋል። አፋር እንግዲህ ሲሰራም ብርቱ ነው፣ ሲዋጋም ብርቱ ነው። አሁን እንደምታዩት እርሻውን በጣም ነው የሚያምረው። ይህንን መስክ አድጎ ሃርቨስት አድርገን ለመብላት እንደሚያበቃን ተስፋ አደርጋለሁ። ዛሬ በጋ ስንዴ ኦፊሻሊ ጀምረናል። 3 ሚሊዮን ሄክታር ነው ዘንድሮ የምናርሰው። በጣም ሰፊ ነው፣ ከአምናው በእጥፍ ይበልጣል። ሁላችንም ትንሽ ቆንጠጥ ብለን በዲሲፕሊን መስራት ይኖርብናል በየክልሉ። ያንን ካሳካም ብቻ ነው ከምግብ ልመና ነፃ የወጣች ኢትዮጵያ የምናረጋግጠው። በአንድ ክረምት ስራ አይረጋገጥም። ክረምት ስራ ጥሩ ነገር ነው፣ እሱ ሃርቨስት ይደረግ፣ በጋም እንሰራለን። ልክ በጋውን ስንጨርስ ደግሞ ክረምት እንቀጥላለን። ሌማትም እንደዚሁ፣ ግሪን ሌጋሲም እንደዚሁ። ያ ሲደማመር የኢትዮጵያን ብልጽግና ካለምንም ጥርጥር እንጨብጣታለን።